እንትኑ ትንሽ ነው ላለችው አድርሱላት። እንትን የሚያሳድግ ነው ይሄ። አይ ሀያት ቆለጥ በልታት ነው ያልሽው? አረላንተ ሰዎች ተፋቶኝ። እንደምን ቆያችሁ የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የመጣ ነው ሰሞኑን እጅግ በጣም መነጋገሪያ ስለሆነ ጉዳይ ነው። ይህም ባለፈው ከ3 ቀን በፊት ሰኢዶ አንድ ቪዲዮ ይለቃል። በዚህም ቪዲዮ ላይ እንደምታዩት የሰኢዶ ሙዝ ትታያለች እና ከዚህ በፊት በምግብ አበላሉ በጩኸቱ እና ሰውን በመማታቱ የምናውቀው ሰኢዶ በሰሞኑ ደግሞ በብልቱ ማለቴ በሙዙ ምክንያት የቲክቶከሮች የሜመሮች መነጋገሪያ እና መሳቂያ ሆኗል። እኛም ሰሞኑን ስለሱ ሲወሩ ከነበሩ ነገሮች የታዋቂ ቲክቶከሮችን የሚያስቁ ምላሾች ይዘንላችሁ መተናል። በዚህ አጋጣሚ እንድታውቁልን የምፈልገው በሰኢዶ ዙሪያ ቪዲዮ ከሰሩ በኋላ አንዳንድ ቲክቶከሮች ቪዲዮአቸውን አጥፍተውታል። ካጠፉትም መካከል አንድ ብር እና ቲክቶከር ነባ ይጠቀሳሉ። ሆኖም ግን የአንድ ብርን በኦዲዮ የማቀርብላችሁ ሲሆን የነባን ሪአክሽን ደግሞ ከነ ቪዲዮ የማቀርብላችሁ ይሆናል። እናንተም ሰብስክራይብ በማድረግ ተከታተሉ። ለዚህ ነው ጂም ቤትን ማልወዳት። ለዚህ ነው ብረት ማንሳት ሞኝነት የሚመስለኝ። ለዚህ ነው ብረት መግፋት ትተን እንሩጥ እምለው። ለዚህ ነው ተወው ይጣመም ተፈጥሮ ነው። ተወው ይነስ እንደዚህ ብቅ አርጋት መጣ ጭራሽ። ከዛች ክሌግ ሶማሌውን ያዙልኝ ብላ እንደዚህ እንደፈለግ ነው የሚልጥልህ። ትንሽ እሺ ነው በቃ ትንሽ ልጅ ፍሬ ላይ ራሱ መሽናት ትችላለህ። ትንፋሽ ራሱ ማለት ጠንከር አድርገው ወደ ውስጥ ከሳብክ ስትል ትላለህ። ኡፍ ብለህ ወደ ውጭ ስትወጣ አይሴድ ዲያግኖስ ተደርጎ ሊገኝ የማይችል ነገር ይዘህ በመጣ ደግሞ አታመጣብን የለ ታሪከኛ። እንግዲህ በሕክምና የሚሰራ ነገር አይደለም። ምን እናድርግ? አእምሮውም ቢሆን አዋተንም ቢሆን ውጭ ልከህ እናሳክም ነበር። ይልቅ ቀልና ጨዋታው ከዛ ሶማሌ ጋር ያለን ፋይት ቀኑ ቀጠሮውን አሳጥራችሁ ቶሎ የተመኘነውን ነገር እንድናይ አድርጉ። አይዞህ ካንተ ጎን ነን፣ እናሽቃብጣለን። ኢትዮጵያ አይደለን እረፍ። ግን እንደዚህ አይነት ጨዋታ ወሸላቸውን እኛንን የምንጠቁማቸው። ኧረ ታች ነው ያለ ብለው ነው ለመሽናት እኮ ፈቱት። ባዶ ነው ምንም የለው። ሰኢዶ ማርሻል በፊት የጭወቱን ምናምን አበላሉን ዋው ወንድ ነው ምናምን ነበር የሚሉት ሴቶች። እስቲ አሁን ይሄን ቪዲዮ ከለቀቀ በኋላ ማነጭስ ያው ሪስክ ወስዳ የምታገባው የምሬን ነው። ለማንኛውም ኮሜንት እናነባለን። ፈጣሪ ሆይ አፍንጫ ነው በለኝ። አይ እውነት ለመናገር አሁን የኔ አፍንጫ እዛ ውስጥ ገብቶ ቢሆን ከዛ በላይ አይጎላም። አይ ከዛ ቡግንጂ ነው እንዴ? ፈጣሪ ያለ ግቡና እዩት። የዲቦራ የተባለው ይሄ ነው እንዴ?